ስፖንጅ ፍሪጅ ውስጥ ያስቀምጡና በሚቀጥለው ቀን አስገራሚውን ውጤት አያምኑም። ስፖንጅ ዕቃ ማጠቢያ ብቻ ነው ብለው ካሰቡ እንደገና ያስቡ። ሙሉ በሙሉ ተሳስተዋል። ጥቅሙ ከዚህ በጣም የራቀ ነው። ፍሪጅ ውስጥ የማስቀመጡን ሚስጥር ከመንገሬ በፊት ሕይወቶን ቀላል የሚያደርጉ ሌሎች አስገራሚ አጠቃቀሞች ላካፍሎት። እስቲ ያስቡት፣ እንደዚህ የተበላሸ ልብስ አሎት። እሱም በፕላስተር ለማስወገድ እየሞከሩ ነው። አቁሙ። ጊዜ አጥፉ። መፍትሄው ቀላል ነው። አዲስ ስፖንጅ የያዙና በአረንጓዴ ጎን በልብስ ላይ ይሹት። አበቃ። ችግሩ ተፈቷል። የስፖንጅ ሌላኛው አስደናቂ ጥቅም በቤቶ ውስጥ ከፍ ያሉ ቦታዎችን ማጽዳት ነው። በደረጃዎች ወይም ወንበሮች ላይ መውጣት የማይወዱ ከሆነ ዘዴው ይህ ነው። በስፖንጅ ውስጥ ክፍተት ይስሩ። ትንሽ ሳሙናና ውሃ ይጨምሩ። በጉድጓድ ውስጥ መጥረጊያ እንጨት ያስገቡ። ይህንን ብልሃት ከዚህ በፊት አይተውት ከሆነ አይቼዋለሁ ወይም አላየሁትም በማለት አስተያየቶን ይስጡን። የመታጠቢያ ቤቶን ጣሪያ፣ የኩሽና ጣሪያውን ወይም የሚፈልጉትን ማንኛውም ከፍ ያለ ቦታ ሁሉንም ደረጃዎች ላይ ሳይወጡ ወይም ለአደጋ ሳይጋለጡ ማጽዳት ይችላሉ። ልብሶትን ስታጥቡ በእርጋፊና በብናኝ ተሞልቶ ካስተዋሉ ስፖንጅ ምርጥ አጋር ይሆናል። ማጠብ ከመጀመሩ በፊት አዲስ ስፖንጅ ወደ ማሽኑ ውስጥ ይጣሉ። ይህም በሚያደርጉበት ጊዜ ስፖንጁ እንደ ማግኔት ይሰራል፣ ይሰበስባል፣ እናም በልብሶ ላይ እንዳይጣበቅ ይከላከላል። ስፖንጅን በፍሪጅ ውስጥ የማስቀመጥ ሚስጥር። አዲስ ስፖንጅ ያዘጋጁና ትንሽ ጨው ያደርጉበት። ከዛም ስፖንጁን በማቀዝቀዣ ውስጥ ያስቀምጡት። በዚህ ቀላል ዘዴ ከመጠን በላይ እርጥበት በእጅጉ ይቀንሳል። ምግቦን ለረጅም ጊዜ ትኩስ አድርጎ ያቆያል፣ በተለይም አትክልቶች። ይህ ጠቃሚ ምክር በማቀዝቀዣ ውስጥ መጥፎ ጠረኖችን ለማስወገድ በጣም ጥሩ ነው። ለስፖንጅና ለጨው ምስጋና ይግባ። አስደናቂ የመሰብሰብ ኃይል አለው። በሚፈልጉበት ጊዜ ስፖንጁን በማቀዝቀዣ ውስጥ ማስቀመጥ ይችላሉ። ጨው ወደ ጥቁርነት መቀየሩን ሲመለከቱ ይቀይሩትና መልሰው ያስገቡ። አሁን የእርሶ ተራ ነው። የትኛውን በቤቶ ውስጥ እንደሚሞክሩ ይንገሩን። ስፖንጅ ፍሪጅ ውስጥ ያስቀምጡና በሚቀጥለው ቀን አስገራሚውን ውጤት አያምኑም። ስፖንጅ ዕቃ ማጠቢያ ብቻ ነው ብለው ካሰቡ እንደገና ያስቡ። ሙሉ በሙሉ ተሳስተዋል። ጥቅሙ ከዚህ በጣም የራቀ ነው። ፍሪጅ ውስጥ የማስቀመጡን ሚስጥር ከመንገሬ በፊት ሕይወቶን ቀላል የሚያደርጉ ሌሎች አስገራሚ አጠቃቀሞች ላካፍሎት። እስቲ ያስቡት፣ እንደዚህ የተበላሸ ልብስ አሎት። እሱም በፕላስተር ለማስወገድ እየሞከሩ ነው። አቁሙ። ጊዜ አጥፉ። መፍትሄው ቀላል ነው። አዲስ ስፖንጅ የያዙና በአረንጓዴ ጎን በልብስ ላይ ይሹት። አበቃ። ችግሩ ተፈቷል። የስፖንጅ ሌላኛው አስደናቂ ጥቅም በቤቶ ውስጥ ከፍ ያሉ ቦታዎችን ማጽዳት ነው። በደረጃዎች ወይም ወንበሮች ላይ መውጣት የማይወዱ ከሆነ ዘዴው ይህ ነው። በስፖንጅ ውስጥ ክፍተት ይስሩ። ትንሽ ሳሙናና ውሃ ይጨምሩ።